السلام عليكم ورحمة الله وبركاته ود ተከታታዮቻችን ይህ ሀርላ ቲዩብ ነው በውሸትና ቅጥፈት የተሞላ የነጃሺ ኢትዮጵያ መጽሐፍ ላይ የሰፈሩትን ውሸቶች የሚያጋልጥ የዶክተር ኢማጅ ቡዴ ምላሽን ለቤተሰቦቻችን በሚያመች መልኩ በቪዲዮ ከሽነን አዘጋጅተንላችኋል ለቻናላችን አዳዲሶች ይህን ቻናል ሰብስክራይብ ነባሮቹ ደግሞ ላይክ እና ሼር በማድረግ እስከ ቆይታችን ፍጻሜ እንድትከታተሉን በአክብሮት እንጋብዛለን ይህን ስንል ምንም አይነት ሽርፍራፊ ሰኮንዶች እንኳን እንደማይባክኑ በመተማመን ነው ይድረስ ለነጃሺ ከዲር ወንድም ኢንጂነር ነጃሺ የመጽሐፍህን የምርቃ ስነ ስርዓት በሶሻል ሚዲያ ለመታደም እንዲሁም መጽሐፍህን በተወሰነ መልኩ ለማንበብ እድል አግኝቼ ነበር እናም ወዲህ ሳልል በቀጥታ በምርቃቱ ስርዓትና በመጽሐፉ የታዘብኩትን በትንሹ ላቀርብ ይህን ሳደርግ የጻፍከው መጽሐፍ ውስጥ ያሉት አንዳንድ አመለካከቶችና ምኞቶች የራስህንና እንድትጽፍ የገፋፋህ ሰዎች አመለካከትና ምኞቱን የሚወክሉ እንጂ የኢትዮጵያ ህዝቦች ታሪክን እንደማይወክሉ በመግለጽ ይሆናል ቁጥር 1 በምርቃቱ ስነ ስርዓት ላይ በስርዓቱ ሁለት ነገራትን ታዝቤያለሁ እነኚህ ሁለት ነገራት በዛው በምርቃት ስርዓት ባንተ ላይ የታዩ ናቸው እንዲያውም ልብ ላለህ ሰው ሁኔታ ይህን ልጅ ምን ነካው ታስብላለህ ምክንያቱም በመጽሐፍ ለመሸሽ የሞከርከው ሐረሪ መስለህ ስልጤና ሐረሪ አንድ መሆኑን በተግባር ስለመሰከርክ ለኔ ምርቃቱ ልክ እንደ ሰርግህ ቀን ታየኝ በሐረሪ ባህል ሙሽራ የሚያደርገውን ቆብ አድርገህ ስለታየ ወንድሜ ነጃሺ የሐረሪን የሰርግ ኮፊያ ገጭ አድርገህ ታይተሃል እናም በሐረሪ ባህል መሰረት አሩዝ ነጃሺ ማለት ይጠበቅብኛል ግን የሚገርመው ለመሸሽ የሞከርከውን ሆነ ቁጭ አልክኮ ለነገሩ መሸሽህ ነው የሚገርመው እንጂ መሆንህ አይገርምም ምክንያቱም አንተው ራስህ ሳታስበው በመጽሐፍህ ገጽ 285 ወንድሞቻችን ስልጤዎች ከሐረር የሄዱ ሐረሪዎች መሆናቸውን ጌይ ወልደው ጌይ ግባ ብለህ እወቁልኝ ምስክሬ የሐረሪ ባህል ዘፈን ነው ብለሃል ለዝርዝሩ እንመጣበታለን እስቲ በዛው በምርቃት ስርዓት ሁለተኛ የታዘብኩትን ላንሳ ወንድሜ ነጃሺ በስነ ስርዓቱ ጊዜ ፊትህ ላይ ድንጋጤ ይታይብህ ነበር ይህን ሳይ ለምን እንደደነገጥክ ለማወቅ ጓጓሁ ቶሎ ወደ መጽሐፍህ ተመልሼ ብዙም ሳልፈትሽ ብዙ አስደንጋጭ ነገር አየሁኝ ከዚያም ድንጋጤህ ተገቢ ነው አልኩ ነገር ግን መደንገጥህ ብቻ በቂ አይደለም ልክ ኢብራሂም ሙሉሻዋ በዛው ስነ ስርዓት ላይ ታሪክ እንደገና ይጻፋል እንዳለው መጽሐፍን እንደገና ለመጽሐፍህ በሰጠኸው ርዕስ ሰው ሳያስተውለው ቶሎ ብለህ ጀምር ምክንያቱም የሰጠኸው አርዕስት ሰዎች እንዳመለካከታቸው ተርጉመው ስልጤዎችን ከኢትዮጵያ ህዝብ ጋር ሊያባላቸው ስለሚችል የስልጤ ኢትዮጵያ ታሪክ ብለህ ስልጤ ኢትዮጵያ አፍሪካ ቀንድ ብለሃል አርዕስትህ ኮንትሮቨርሻል ብቻ ሳይሆን ኮንፍሊክቹዋልም ጭምር ነው እናም መደንገጥህ ተገቢ ነው በምርቃው ስነ ስርዓት ላይ ኢብራሂም ሙሉሻዋ ድንጋጤህን ያስተዋለ ይመስላል አንተን ሊያረጋጋህ መጽሐፍህ ኮንትሮቨርሻል መሆኑን ለአንባቢያን ከማንበባቸው በፊት አስቀድሞ ነገራቸው ይሄ መጽሐፍ ኮንትሮቨርሻል መጽሐፍ እንደሚሆን እርግጠኛ ነኝ ሌሎች ሰዎች እንደሚነቅፉት እርግጠኛ ነኝና የዲቤት መስመር መክፈት በራሱ የኡቀትን የማስፋት አንዱ መንገድ ስለሆነ ከዚህ አንፃር ሊመሰገን ይገባል ማለት ነው ይሄን መጽሐፍ ስታነቡ በቃ ኢትዮጵያ ችግር ይፈታል አይደለም ስለዚህ የዚህ መጽሐፍ ትልቁ ነገር ፈላጊ ነው እንዳ ነገር መፈለግ ኮምፎርት መንሳት ያአዋቂዎች አንዱ ምልክት ነው ኢብራሂም ይህን ሲያደርግ በግብር አንደበቱ አንባቢያንን በቃትን አድዱ ታሪኩን እንደገና ጻፉት ያለ ይመስላል አርስቱ ይህ ከሆነ ይዘቱስ ምን ይሆን ወንድሜ ነጃሺ ይህ ቪዲዮ ኢትዮጵያን እንደገና ለመጻፍ ካሰብክ ይጠቅምሃልና እየው ወንድሜ ነጃሺ ኢትዮጵያ መጽሐፍህን ከመጻፍህ በፊት አባቶቻችንን ብታማከር የነሱ ምክርን ተቀበለህ ብትጽፍ ኖሮ ኮንፍሊክቹዋልና ኮንትሮቨርሻል ኢትዮጵያን አጽፍም ነበር የስልጤ አባቶቻችን እኮ ጉዞ ወደ ሐረር ከወንድሞቻችን ጋር የምንዋሃደው መቼ ነው ይሉ ነበር እኛ እንግዲህ ከዚህ ምንጫችን ሐረር ነው በአንድ ሰው በኢብራሂም ግማሽ እድሜ ማለት ነው
የዛሬ 400 ምናምን ዓመት ነው ከዛ አያቶቻችን ከዛ የወጡት በኢማም አህመድ መጀመሪያ በኢማም አህመድ አዝማችነት በጂሃድ ፊሰቢልላህና ቀጥሎ በዳዋ ፊሰቢልላህ ሁለተኛ ደግሞ በአሚር ኑር ኢብኑ ሙጃሂድ እንደገና አዝማችነት ከኢማም ሞት በኋላ መጥተው እዚህ አካባቢ ማዕከል ሰርቶ ስለነበረ ከዚህ ከቃውቁቶ ማዕከል ሲጠብቁ የኖሩና ከዛ ከድል ወንበራና ከኑር አህመድ ከሚናዝ ጋር ባደረጉ ስምምነት ወደ ሐረር ሲመለሱ የኛን ቅድማቶች እዚህ ትቷቸው ሄደዋል ከዛ እነዚህ ዛሬ ነገ ሲሉ እንግዲህ ማዕከሉ ላይ ተቋርጦ ሳይሄዱ እዚህ እኛን ረብቶ ማለት ነው በዛው በተመሳሳይ በጣም በድን በተለያየ ስንት ጦርነት ሲደረግ ትበሩ ሲሉ በብዙ ጦርነት ዲናችንን ይዘን እዛው ሐረር ሳንመለስ ቆይተን በማዕከሉም ደግሞ እዛ ሐረር የሚደረገው ተጽዕኖ እዚህ እኛም ላይ እየደረሰ ምሳሌ ሐረር አንድ ጊዜ ሐረሮችን በገደሉ ባሰሩ ጊዜ እዚህ እኛ አካባቢ መጥቶ የኛን ጠመንጃዎች መሳሪያዎች በሙሉ ወስደዋል ከዚህ እና ብዙ ስቃይ አሳይቶናል ማለት ነው ምንጫችን ሐረር መሆኑን መንግስትም ያውቃል ያና ይለስላስ ያጠኛው ማውቅ ነበር እኛ ዛሬ ይሄ ነገር ይደረጋል ይገጣጠማል ሲባል በ53 ዓመተ ምህረት በታህሳስ ወር ከነበሩ ሰዎች ጦርነት በመምጣቱ የተወሰኑ እነ መኮንን ሀብተወልዴን ከፈቀዱ በኋላ እነሱ በመሞታቸው እንደገና በቃ ተቋረጠ አዲስ አበባ ግንኙነት አልተቋረጠም ነበር አሁን እንግዲህ ለዚህ ባውሎቹ መሪዎች አማካይነት በዚህ መንግስት የራስን ድል በራስ መወሰን መብት ስለተገኘ ነው እና ሐረር መጥቶ ልጆቻችን ብሎ አባቶቻችን ፈልጎን እዚህ ደርሰው አይቶ እኛም ወደ ቤታችን ብለን ወደ ሐረር በ400 ምናምን ዓመት ተመልሰን ገብተን ጎብኝተን አይተን እንደገና ለዛሬ ለዚህ ውህደት ደግሞ እያበቃን ነው ጉዞ እንግዲህ የመጨረሻ ውህደት ቋንቋውም ይዘቱም ሁለመናውም እስኪያልቅ ድረስ እየቀጠለ ነው ያለው ካልነካ ታሪክና ከወንድማማቾች አክስታማሞች አጎታማሞች ልጆች አንድ ቤተሰብ አንድ ሰው ተወላጅ ዳባድር ተወላጆች ነን እኛ ሰፋ ያለው የሐረር ህዝብ እንኳን ትንሽ ያነሰው እኛ ተቀንሰንበት ወደዚህ ስለመጣን ነው ሌላ ከዛ ከፍተኛ ሰው ነበር አሁን ደግሞ እኛን ጨምሮ አናሳ የሚለውን እንደሚሰረዝ ነው እኛ ደግሞ ትክላችን ከዛ የጋራ ክብደት እንድናገኝ ማለት ነው ቁጥር 2 የኢትዮጵያ መጽሐፍ ሲጋለጥ የኢትዮጵያ ደራሲ ስለ ኢትዮጵያ ታሪክ ግንዛቤያችንን ለማንሸዋረር ያደረጋቸው አሳፋሪ ቅጥፈቶቹን ማጋለጣችንን ስንቀጥል በመጀመሪያ ጽሁፌ ቃል እንደገባሁኝ በኢትዮጵያ መጽሐፍ የታዘብኩትን የደራሲው የእውቀት ደረጃን ጥያቄ ምልክት ውስጥ ከማስገባትም በተጨማሪ በመጽሐፉ ጀርባ ድብቅ አጀንዳ አለ የሚያስብሉ አስነዋሪ ስህተቶችን ይዤ ቀርቤያለሁ እነኚህ አስነዋሪ ስህተቶች የስልጤ ህዝብን አይወክሉም አይመለከቱም ከወንድሞቻችን ስልጤዎች ጋር ምንም ግንኙነት የላቸውም ጽሁፌ ኢትዮጵያና የኢትዮጵያ ደራሲን ብቻ ይመለከታል ክፍል 1 የስልጤ ማንነትና የስልጤ ቋንቋ ደራሲው የስልጤ ማንነትና የስልጤ ቋንቋን ለመንገር የስልጤ ሐርላ ህዝብ ታሪክ በማለት በሰየመው በምዕራፍ 4 ይጀምራል በዚህ ምዕራፍ በመጀመሪያ አንቀጽ የስልጤ ስልጣኔን በመጠኑ እንዳስሳለን ብሎ የሐረሪን የአፋርን የሶማሌን የትግራይን የአማራን በአጠቃላይ የአፍሪካ ቀንድ ቅርስና ታሪክን በግልጽ በጠራራ ፀሐይ በመስረቅ በስመ ስልጤ ታሪክ ያለንን የኢትዮጵያ ታሪክ ግንዛቤያችንን ለማንሸዋረር ይሞክራል ደራሲው ሲፈልግ ስልጤዎች የሐርላ ቀጥተኛ ወራሾች ናቸው ተመልሶ ደግሞ በሚቀጥለው አንቀጽ ስልጤ ማለት ሐርላ ነው ይላል እስቲ ከቅጥፈቶቹ አንዱን እንይ ደራሲው የስልጤ ቋንቋ ለኢትዮጵያ ሴማዊ ቋንቋ አያት ነው ለማለት ሲቃጣው ፕሮፌሰር ማርቲንን ያጣቀሳል አሽሙር በተሞላው አገላለጽ ሲያምታታ ብላካቴና በሚለው መጽሐፍ የሚታወቀው ዕውቁ የስነ ልሳንና የታሪክ ምሁር ፕሮፌሰር ማርቲን በርናል የኢትዮጵያ ሴማዊ ቋንቋዎች ላይ ጥልቅ ጥናት ካደረገ በኋላ የደቡብ ሴማዊ ቋንቋ ለሰሜኑ ሴማዊ ቋንቋ አያት እንደሆነ በማስረጃ አረጋግጧል ስልጠኛ ሴማዊ ቋንቋ የደቡብ ኢትዮ ሴማዊ ቋንቋ አካል ነው ይህ የቋንቋው ጥንታዊነት የስልጤን ህዝብን ጥንታዊነት ያሳያል እነዚያ ጥንታዊ የስልጤ ቀደምት አያቶች ከ6ኛው መካከለኛ ክፍለ ዘመን ጀምሮ ሐርላ ተብሎ ይታወቁ ነበር በማለት የነጃሺ ኢትዮጵያ ገጽ 247 ላይ አስፍሮታል
ከላይ እንደምታዩት ነጃሺ ስልጤ ለሴማዊ ቋንቋ አያት ነው እያለን ነው። ይህ ደግሞ ፕሮፌሰር ማርቲን በጭራሽ አላለውም። ፕሮፌሰሩ ጉራገኛ ተናጋሪዎች የሚኖሩበት ግዛት ለሰሜኑ ሴማዊ ቋንቋ ምንጭ ነው መጀመሪያ አካባቢ ብለዋል። ነገር ግን ይህ ሐሳቡን በኋላ ቀይሯል። የቀየረበትን ሐሳብ ከማስፈሬ በፊት ነጃሺን ልጠይቀው፣ ጉራገኛ ተናጋሪዎች ማለት ስልጤዎች ማለት ነው? ነጃሺን አያችሁ ሲያጣቅስም ተአማኒነት የለውም። ፕሮፌሰር ማርቲን ሐሳቡን ሲቀይር እንዲህ ብለዋል። I have changed my earlier view that is originated near the territory in the southern Ethiopia, now inhabited by speakers of the Gurage language. I now much more conventionally place the Urhimat of Semitic at the southern end of the Red Sea, on earlier the African or the Arabian side. ፕሮፌሰሩ ያሉት ትርጉሙ በደቡብ ኢትዮጵያ አሁን የጉራጌ ቋንቋ ተናጋሪዎች በሚኖሩበት ክልል አካባቢ እንደሆነ ቀደም ብሎ የነበረኝን አመለካከት ቀይሬያለሁ። አሁን ግን የሴማዊ ሕዝብ መጀመሪያ መኖሪያ ቦታ የቀይ ባህር አፍሪካ ወይም የአረቢያ ደቡባዊ ዳርቻ እንደሆነ በደንብ ይሰማኛል እያለ ይቀጥላል። ኢትዮጵያ ሲጋለጥ ቁጥር 3 ኪታብ አልፈራኢድን በተመለከተ ጉድ የሚያስብሉ አስነዋሪ ስርቆቶችን እንይ። ሰዎች ሆይ በጣም ያሳፍራል እኮ እንደዚህ አይነት ስርቆት አይቼም ሰምቼም አላውቅም። ተመልከቱ። የራሴን ሐሳብ ሳልጨምር ጽሑፉን በማጣቀስ ስርቆቱን እንይ። ነጃሺ ራሱን ሲያጋልጥ ፕሮፌሰር ኢንሪኮ ቻሩሊ እንደ አውሮፓውያን አቆጣጠር በ1936 ከሐረር ከተማ ያገኘው ከ500 ዓመት በፊት እንደተጻፈ የተነገረለት ኪታብ አልፈሪድ የተሰኘ በአረበኛ ፊደላትና በሐርላ ቋንቋ በእጅ የተጻፈ መጽሐፍ የሐርላ ቋንቋ አይነተኛ ማስረጃ ነው። ይህ ታሪካዊ ሰነድ የተጻፈበት የሐርላ ቋንቋ ማንኛውም ስልጠኛ ተናጋሪ ሰው አንብቦ ሊረዳው ይችላል። የዘመን ርቀት ሳይበግረው የሐርላ ቋንቋ ከስልጠኛ ቋንቋ አንድ አይነት ሆኖ መቆየቱ የስልጤንና የሐርላን አንድነት ያረጋግጣል። ለአብነት ያህል ከኪታብ አልፈራኢድና ከሌሎች ምንጮች የተገኙ የሐርላ ቃላት በማየት በስልጠኛና በሐርላ ቋንቋ መካከል ያለውን አንድነት እንመልከት ብሏል ሀፍረት የለሽ ኢትዮጵያ በገጽ 247። ይህ በቀጥታ ነጃሺ በመጽሐፉ ያሰፈረው ነው። ዶክተር ቼሩሊን ጠቅሶ እኛም በግርጌ ማስታወሻ ሊያወናብድ ይሞክራል። ነገር ግን ራሱን ሳያስበው አጋለጠ። ሳያስበው ራሱን ያጋለጠባቸው የራሱ ጽሑፎች በጣም ብዙ ናቸው። ቀስ በቀስ እናያቸዋለን። በድጋሜ ለቻናላችን አዳዲሶች አዳዲስ ፕሮግራሞችን ስንለጥፍ ቶሎ ኖቲፊኬሽን ወይም የማስታወቂያ ምልክት እንዲደርሶ ቻናላችንን ሰብስክራይብ እንድታደርጉ እያስታወሰን ወደ ፕሮግራማችን ስንመለስ በዚህኛው ጽሑፍ ሁለቱን እንመልከት። እነሱም በግርጌ ባሰፈራቸው የጥናቶች ስም እና ቀጥታ ባጣቀሰው የራሱ ጽሑፍ ናቸው። ቀጥታ ባጣቀሰው ጽሑፍ ውስጥ ሐረር ተገኘ ያለው የመጽሐፍ ስምን በትክክል ያላወቀው ይመስላል። የአርትዖት ግድፈት እንዳንል ስህተቱ በብዙ ቦታ ተደጋግሟል። በመሆኑም ደራሲው የመጽሐፉን ስም በትክክል ቢያውቀው ኖሮ ለእንደዚህ አይነት ስህተት ራሱን ያጋልጥም ነበር። እና ምን እንገረው፣ የመጽሐፉ ስም ኪታብ አልፈሪድ ሳይሆን ኪታብ አልፈራኢድ ነው። በዛ ላይ ሳያፍር በግርጌ ማስታወሻ የመጽሐፉ ይዘት በግጥም ተጽፏል ይላል። ነገር ግን የተጻፈው ሪትሚክ ፕሮስ የሚባለው የአጻጻፍ ስልት ነው። ይህ ለሱ ደንታው አይደለም። ለሱ ደንታው በሐርላ ቋንቋ ተጻፈ ያለውን ኪታብ አልፈሪድ ከስልጤ ቋንቋ ጋር ማዛመድ ነው። ይህን ያደረገበት መንገድ ሐረሪን በመፋቅ ስልጤን በማስገባት ነበር። ይህን ሲያደርግ እነ ዶክተር ቼሩሊ፣ እነ ቫግነር ባንቲ፣ እነ ሳራፋኒ የመሳሰሉት ምሁራን ሐረሪ ያሉትን ያጣቀስና በፋቀው ቦታው ስልጤን ሳያፍር ይተካል። እንዲሁም ሌሎችንም ማየት ትችላላችሁ። የሐርላ ቋንቋም ኦልድ ሐረሪ እንደሚባል ከላይ ካስቀመጥኳቸው ዋቢዎችና በሌሎች ጥናትም ማረጋገጥ ትችላላችሁ። ኦልድ ሐረሪ ኪታብ አልፈራኢድ የተጻፈበት ቋንቋ ነው። ነጃሺ እንደ ማስረጃ የጠቀሰው ዶክተር ቼሩሊ በ1936 በኪታብ አልፈራኢድ የስነ ልሳን ጥናት በማከናወን ሐረሪን በሞደርን ሐረሪና በኦልድ ሐረሪ ለመክፈል ችሏል። የሚገርመው ኢንጂነር ነጃሺ ኪታብ አልፈራኢድ ኦልድ ሐረሪ አይደለም ይላል። ኢንጂነር ነጃሺ የኪታቡን ስም እኮ በትክክል አታውቀውም። አሁን ይህን ካልክ በቀጣይ እትምህ የኪታብ አልፈራኢድ ትርጉም በአማርኛ ለማቅረብ ሳታስብ አትቀርም። ይህን ያልኩበት ምክንያት እኔ ኪታብ አልፈራኢድን ወደ አማርኛ ተርጉሜው የአዲስ አበባ ዩኒቨርሲቲ መምህር ለሆነው ወዳጅ የሰጥቼው ጽሑፉም ወደ አንተ እንደደረሰ ወሬው ስለደረሰኝ ነው።
በግርጌው ነጃሺ written in Harla language እሱ ራሱ ጽፎ ለአንባቢያን ማስረጃ የሚሆነውን ያጣቀሰ ይመስላል። በመቀጠል ከ1880 ቀጥሎ የዋልድ ዋግነር ዳሽ አረቢስቸር ስክሪፕት ጽሑፍ ይታያል። ዋግነር የሚለው ስም ቀጥሎ ባዶ ይታያችኋል። ባዶ ቦታ ላይ ምን እንደነበር ታውቃላችሁ? ሐረሪ ነበር። ሐረሪን አጠፋው። ሐረሪን ትክክለኛ ዋቢ ላይ ዋግነር 1983 ሐረሪ ቴክስት ኢን አረቢስቸር ስክሪፕት በዚህ መልክ እናገኛለን። ኢትዮጵያ ሲጋለጥ ቁጥር 4 በኪታብ አልፈራኢድና ሐረሪን በተመለከተ በዚህ ጽሑፍ አስነዋሪ የሆኑ የወልድ ሐረሪና ሞደርን ሐረሪ ቃላት ላይ የተቃጡ የስርቆት ቅጥፈቶችን እናያለን። እነሱም ኡጋ፣ ጌይ እና በሰንጠረዥ ውስጥ ያስቀመጠው ሐረሪን ይመለከታል። ሁሉንም ተራ በተራ ለማየት ኡጋ በሚለው ቃል እንጀምር። ኡጋ የሚለው ቃል ኦልድ ሐረሪም ሞደርን ሐረሪም ነው። በስልጠኛ እንዳያችሁ ኡጋ ሳይሆን ኡንጋ ነው። ኢትዮጵያ ደራሲ ኡጋ የሚለውን ቃል በግድ አጣሞ ኡንጋ ብሎ ቁጭ አለ። ታያላችሁ። ቃላት ላይም ዘረፋው አልቀረም። ይህን ዘረፋ በደንብ ግልጽ ለማድረግ ኢትዮጵያን በቀጥታ እንደሚከተለው እናጣቀሳለን። ኢንጂነር ነጃሺ እንዲህ ይላል። ጥበበ እሸቴ towards a history of incorporation of the Ogaden from 1887 up to 1935 በሚል ርዕስ ባቀረበው ጥናታዊ ጽሑፍ ኦጋዴን የሚለው ቃል የሁለት ቃላት ጥምር እንደሆነ ገልጿል። እነሱም ኡንጋና ኤደን ናቸው። ኡንጋ ኤደን፣ ኡጋ ኤደን፣ ኡጋዴን። በፕሮፌሰር ወልፍ ሌስላው መዝገበ ቃላት መሰረት ኡንጋ ማለት መንገድ ነው። ኤደን ደግሞ የየመን ከተማ ናት። ኡጋዴን ማለት ወደ ኤደን የሚወስድ መንገድ ማለት ነው ብለዋል። ስለዚህ ኦጋዴን የሚለውን ስም የሰየሙት ሐርላዎች ናቸው ማለት ነው። ዛሬ መንገድን ኡንጋ የሚለው የስልጤ ህዝብ ነው በማለት ጥበቡ እሸቴን ሁሴን ሙሳ ቃሙስና የአማርኛ ስልጠኛ መዝገበ ቃላት ገጽ 18ን ዋቢ አድርጎ በኢትዮጵያ ማደናገሪያ ከገጽ 248 እስከ 49 ላይ መዝግቦታል። ከላይ እንደሚታየው ጥበቡ እሸቴን ሌስላውና ሁሴን ሙሳን በማስረጃነት በመጥቀስ ኡጋዴን የተሰየመው በስልጠኛ ቋንቋ ነው ሊለን ይቀጥላል። ስለዚህ የጠቀሳቸውን ዋቢዎች አብረን እንመርመር። የጥበቡን አርቲክል እንደ ማስረጃነት ሲጠቅስ የአርቲክሉን አርዕስት እንጂ ስለ ኡጋዴን አሰያየም የሰፈረበት ገጽን ነጃሺ አልገለጸም። እንደዛውም የሌስላውንም መዝገበ ቃላት ሲያጣቅስ በየትኛው መዝገበ ቃላት እንደሆነ አልገለጸልንም። ነገር ግን የአማርኛ ስልጠኛ መዝገበ ቃላትን ሲያጣቅስ ከነገጹ አጣቅሶ እናገኘዋለን። እና ይህን ያደረገበት ምክንያት ለምን ይመስላችኋል? መልሱን አብረን ማስረጃዎችን በማየት እንፈልግ። መጀመሪያ የአማርኛ ስልጠኛ መዝገበ ቃላትን እንፈትሽ። በዚህ መዝገበ ቃላት ኡንጋ መንገድ እንደሆነ በግልጽ ሰፍሯል፣ ምክንያቱም የስልጠኛ መዝገበ ቃላት ስለሆነ። ነገር ግን ወደ ሌስላው ስንመለስ ቃሉን ሳይሆን ጭራሽ መዝገበ ቃላቱን አናገኘው። ይህም ምን ትሉታላችሁ? ፍርዱን ለእናንተ ትቼው ወደ እሸቱ ልሂድ። ነጃሺ የሐረሪ ቃል የሆነው ኡጋን ወደ ኡንጋ የቀየረበትን ጉድ እናያለን። ይህን ለማሳየት እሸቱን በቀጥታ እናጣቀስ። According to one group of informants, it is derived from Ugad, a name associated with the founding father and the meaning clever or quick-witted. Another group of informants suggests that the term evolved out of a combination of two Harari words, Ug, Aden. Literally, the route to Ogaden. The latter version rests on the fact the ancient caravan route connecting Harar to the port of Saudi Arabia, Aden, passed through the desert now called the Ogaden, what is commonly accepted by many, towards a history of incorporation of the Ogaden from 1887 up to 1935, page 69 and 70. እሸቱ አሁን የሰማችሁትን ነው ያለው። ማረጋገጫም ከፈለጋችሁ ከነገጹ አስፍሬላችኋለሁ። እሸቱ የኡጋዴን አሰያየምን በተመለከተ ሌሎችንም ሐሳቦች አስፍሮ ለአሰያየሙ ያመዝናል ያለውን ሐሳብ ማለትም ኡጋዴን የሚለው ስም የተመሰረተው ኡጋ በሚለውና አደን በሚለው የሐረሪ ቃል እንደሆነ ገልጿል። እንዳያችሁት እሸቱ የሐረሪ ቃላት እያለ እሸቱን ሚስኮት ያደርጋል። ወደ ስልጠኛ ለመሳብ ቃሉን አጣሞ ኡንጋ ይላል። ፍርዱን ለአንባቢያን ትቼዋለሁ፣ እዩና ፍረዱ። አንባቢያን ሆይ ነጃሺ ሐረሪን አደሬ እያለ መጥራቱ ትልቅ ኃላፊነት የጎደለው ሰውና አላዋቂነቱን በግልጽ ማረጋገጫ መሆንም ይችላል። እኛ ራሳችንን ሐረሪ እያለን እንጂ አንድም ጊዜ አደሬ ብለን ጠርተን አናውቅም።
ውድ አንባቢያን ሆይ ኪታብ አልፈራኢድና ሐረሪን በተመለከተ አስነዋሪ ስርቆቶች ከዚህ አስቀድመን አይተነዋል። ከዚህ አስከትለን የተጣመሙ የሞደርን ሐረሪና ኦልድ ሐረሪ ቃላትን እናያለን። መልካም ቆይታ። ነጃሺ የሐርላ ቃላት እያለ በመጥራት ከስልጠኛ ጋር ለማመሳሰል የሞከራቸው ናቸው። እስቲ ቀጥታ የሱን ሐሳብ በማስፈር ቃላቱን እንያቸው። ዳሽ ሐርላዎች ሀገራቸውን ሐርለባት፣ ቋንቋቸውን ሐርለአፍ፣ ሰፈራቸውን ሐርለጌይ እናም ቤታቸውን ሐርለጋር እንደሚሉ ተገልጿል። የስልጤ ህዝብ ዛሬ አገሩን ስልጤባት፣ ቋንቋውን የስልጠኛ አፍ፣ መንደሩን ጌዬ፣ መኖሪያ ቤቱን ጋር ብሎ ይጠራል። ይህ ሐርላዎች የስልጤ ቀደምት አያቶች እንደነበሩ ማሳያ ነው ብሎ በኢትዮጵያ ገጽ 187 ኢንጂነሩ ከትቦታል። ከላይ እንደምትመለከቱት ነጃሺ ሐርላዎች ሀገራቸውን ሐርለባት፣ ቤታቸውን ሐርለጋር ይላሉ ብሎ ሳያስበው ሞደርን ሐረሪ ለስልጠኛ ቀደምት አያት መሆኑን መሰከረ። እንዴት አትሉምን? እንዴት እንደሆነ አብረን ጋር የሚለው ቃልም ሆነ ባድ የሚሉ ሁለቱም ቃላት ኦልድ ሐረሪም ሞደርን ሐረሪም ናቸው። ስለዚህ በምስለት ላይ በተመሰረተ የነጃሺ የንጽጽር ሎጂክን ከወሰደን ኦልድ ሐረሪ ሳይሆን ሞደርን ሐረሪ ለስልጠኛ ቀደምት አያት ሆኖ እናገኘዋለን። አያችሁ፣ ነጃሺ ራሱ ባስቀመጠው በምስለት አናሎጂ ሌሎች ዋቢ ሊሆኑ የሚችሉ መጻፍትን እንኳን ሳናጣቅስ እስቲ አሁንም የነጃሺ የምስለት አናሎጂን እንይ። ቀጥሎ ነጃሺ የሐርላ ቋንቋ ሐርለአፍ መባሉን በመግለጽ የስልጤ ቋንቋ በስልጠኛ አፍ ይባላል ይለናል። ይህን ያደረገው በሐርላና በስልጤ ቋንቋ መካከል ቀጥተኛ የሆነ ግንኙነት እንዳለ ለማሳየት ነው። ነገር ግን የተጠቀመው የምስለት አናሎጂ ሁለቱ ቋንቋዎች ቀጥተኛ ግንኙነት እንደሌላቸው ነው የሚያሳየው። ይህን ከማሳየቴ በፊት ግን ነጃሺ ለማስረጃነት የሚጠቅሰው ዕውቁ የስነ ልሳን ባለሙያ ፕሮፌሰር ወልፍ ሌስላው ስለ ኢትዮጵያ ቋንቋዎች በኢቲሞሎጂካል ዲክሽነሪ ኦፍ ሐረሪ ውስጥ የጠቀሰውን በቀጥታ ላስፈር። From the descriptive and the geographical point of view, the Ethiopic languages are to be divided into two groups, North Ethiopic and South Ethiopic. North Ethiopic includes Ge'ez, Tigray and Tigrenya. South Ethiopic includes Amharic, Argoba, Harari, Gafat and Gurage. The language of Ge'ez can be considered as representative of the Proto-Ethiopic type. It is no longer spoken, but remains the language of the liturgy. Tigray is spoken in the northern part of Eritrea, from the region of Keren up to the border of Sudan, in Musuwa and on the island of Dahlak. Tigrenya is spoken in the northern part of Ethiopia and in Eritrea. Amharic is used in central part of Ethiopia and is national language of the country. Argoba is spoken in the region of Ankober, north of Addis Ababa. Harari is spoken in the city of Harar. Gafat was spoken in the southern part of Gojam, in the region of the Blue Nile, but at present is spoken by only few individuals. Gurage is a language cluster, spoken in the province of the same name situated southwest of Addis Ababa. Wolf Leslau, Etymological Dictionary of Harari, page 2 and 3. ከላይ እንደምትመለከቱት ፕሮፌሰር ሌስላው ኢትዮጵያ ውስጥ ካሉት የቋንቋ ቤተሰቦች ኩሽቲክና ሴሜቲክን በመጥቀስ የኢትዮጵያ ሴማዊ ቋንቋን በመልክዓ ምድራዊ አቀማመጥ አንፃር የሰሜን ኢትዮጵያ ሴማዊ ቋንቋና የደቡብ ኢትዮጵያ ሴማዊ ቋንቋ በመባል በሁለት እንደሚከፈሉ ገልጾ የሰሜኑን ከጠቀሰ በኋላ የደቡቡ አማርኛ፣ አርጎበኛ፣ ሐረረኛ፣ ጋፋትና ጉራጌኛ እንደሆኑ ጠቀሰ። ስልጤን ለብቻው ግን አልጠቀሰም። ስልጠኛን በጉራጌ ክላስተር ውስጥ ጠቀሰ። ስልጠኛን በጉራጌ ክላስተር ውስጥ የተጠቀሰው ለምን ይመስላችኋል? ለምን እንደሆነ ልንገራችሁ። እንደምታዩት ፕሮፌሰር ሌስላው እዛ አካባቢ የሚገኙትን ቋንቋዎች በስመ ምስለት አናሎጂ አንድ ላይ አላጨቃቸውም። ነገር ግን ተመሳሳይ ልሳናዊ ባህሪ ያላቸው በመልክዓ ምድር አንፃር ምዕራባዊ ጉራጌ፣ ምስራቃዊና ሰሜናዊ ጉራጌ በማለት በሶስት ተከፈላቸው። ታውቃላችሁ፣ ወልፍ ሌስላው ልክ እንደ ነጃሺ ከዲር የምስለት አናሎጂን ተጠቅሞ ከሐርላ ቋንቋ ጋር በጉራጌ ስር የተጠቀሱትን ቋንቋዎች ቢያነጻጽር ኖሮ ሐርላዎች ለነሱም ቀደምት አያት መሆናቸውን ማረጋገጥ ይችል ነበር። ምክንያቱም ስልጠኛ ከጉራጌ ስር ከተጠቀሱት ቋንቋዎች ከአንዳንዱ ጋር የቃላት መመሳሰል ብቻ ሳይሆን የአረፍተ ነገር አንድነትም አለው። ምሳሌ ካስፈለገ መጥቀስ ይቻላል። ታዲያ ነጃሺ እነኚህ የመሰሉ የስልጤ ቋንቋ ቤተሰቦችን ትቶ ወደ ሐርላ የሚዘልበት ምስጢር ምን ይሆን?
በማለት ዶክተር ኢማጅ ቡሌ በጥያቄ ምልክት መልሱን ለአንባቢያን ትቶ አልፎታል። በማስከተልም እስቲ አሁን ደግሞ የሱን አናሎጂ እንይ። ይታያችኋል። ነጃሺ የሐርላ ቋንቋ ሐርላ አፍ እንደሚባለው ሁሉ የስልጤ ቋንቋም የስልጠኛ አፍ ይባላል ይለናል። ነገር ግን ትክክል አይደለም። ምክንያቱም በሐርላ ቋንቋ አፍ ማለት ትርጉሙ ቋንቋ ሳይሆን ከአፍንጫችን ስር ያለው አፍን ማለት ነው። ስለዚህ ሐርላ አፍ ማለት ትርጉሙ የሐርላ ቋንቋ ሳይሆን የሐርላዎች አፍ ማለት ነው። እንዲህ ያልኩበትን ምክንያት ልንገራችሁ። በቲፒካል ሴማዊ ቋንቋ እንደነ ግዕዝ፣ አማርኛና ትግርኛ ቋንቋዎች ቋንቋቸውን አፍ ሳይሆን ቋንቋ ብሎ ነው የሚጠሩት። ልክ እኛ አሁን እየተጠቀምነው እንዳለ ነው። በግዕዝ ልሳነ ግዕዝ፣ በትግርኛ ቋንቋ ትግርኛ፣ በአማርኛ የአማርኛ ቋንቋ እንደሚባል ሁሉ በሐርላ ቋንቋም ሐርለ ሲናን እንላለን። ቋንቋ ለማለት አፍን የሚጠቀሙ እነማን ናቸው ስንል የምናገኘው የኩሽ ቋንቋ ተናጋሪ ቤተሰቦችን ይሆናል። እንደነ ሶማሌ፣ አፋር፣ ኦሮሞ የመሳሰሉት የኩሽ ቋንቋ ተናጋሪዎች ቋንቋቸውን ከአፍንጫችን ስር ላለው አፍ በሰጡት ስያሜ ይጠሩታል። በኦሮምኛ አፋን ኦሮሞ፣ በሶማሌኛ አፍ ሶማሌ፣ በአፋርኛ አፋር አፍ እንደምንል ሁሉ በስልጠኛ የስልጠኛ አፍ እንደምንል ነጃሺ ነግሮናል። በዚህም ነጃሺ ስልጠኛ የኩሽቲክ ቋንቋ ተጽዕኖ እንዳለበት አረጋግጦልናል። ታዲያ ይህን የመሰለ የኩሽቲክ ተጽዕኖን ነጃሺ ራሱ እያረጋገጠልን ተመልሶ ሐርላ የሚልበት ምክንያት ምን ይሆን ማለት ይቻላል። መሆን ግን አቀበት ነው። ስልጠኛ ቋንቋ በጽሕፈት ታሪክ ረገድ የሰሜን ምስራቅ ኢትዮጵያ በአርኪኦሎጂ ቁፋሮ በተገኙ ቅርሶች ላይ ከ2000 ዓመታት በፊት የተጻፉ ከየትኛውም ቋንቋ ይልቅ ለስልጠኛ ቋንቋ የሚቀርቡና ስልጠኛ የሆኑ ጽሑፎች ተገኝተዋል። እንዲሁም ከሐረር ከተማ የተገኘው ኪታብ አልፈሪድ የተሰኘው በ16ኛው መካከለኛ ክፍለ ዘመን እንደተጻፈ የተገመተ መጽሐፍ ፊደሉ አረበኛ ሲሆን የተጻፈው በአብዛኛው በስልጠኛ ቋንቋ ነው። የዛሬ 100 ዓመት ገደማ የስልጤ የሃይማኖት አባቶች አረበኛ ፊደል እየተጠቀሙ በስልጠኛ ቋንቋ ይጽፉ እንደነበር አንዳንድ ከጥፋት የተረፉ ሰነዶች ያሳያሉ። መጽሐፈ ነጃሺ ገጽ 60። ይህ ከላይ የምታዩት ማስረጃ የማያስፈልገው እርስ በርስ የሚጣረስ የነጃሺ ከዲር ኢትዮጵያ ውስጥ የሚገኝ ጽሑፍ ነው። ልብ በሉ፣ የነጃሺ ከዲር ኢትዮጵያ ነው ያልኩት። ምንም እንኳ እሱ እንደፈለገው የስልጤ ኢትዮጵያ ቢልም መጽሐፉ ስልጤዎችን አይወክልም ያልኩበትን ምክንያት ለማወቅ ከላይ በቀጥታ የጠቀስኩትን የራሱን ጽሑፍ አብረን እንይ። ጓዶች፣ ነጃሺ በአርኪኦሎጂ ቁፋሮ በተገኙ ቅርሶች ላይ ከ2000 ዓመታት በፊት የተጻፉ ጽሑፎች ከየትኛውም ቋንቋ ይልቅ ለስልጠኛ ቋንቋ የሚቀርቡና ስልጠኛ የሆኑ ጽሑፎች ተገኝተዋል እያለን ነው። ከ2000 ዓመት በፊት ሰዎች የመንደር ወሬ ራሱ ነጃሺ ከዲር ባቀረበበት መልኩ አይቀርብም። የመንደር ወሬ ቢያንስ በመረጃ ይታገዛል። ታዲያ እንዴት አድርገን ነው የደራሲውን ምኞት የምንቀበለው? ጽሑፉ በቅጥፈት የታገዘ ባዶ ምኞት ሆነብን እኮ። ምን እናድርግ ታዲያ? እስቲ ለእፍረት የሚጋብዙ የደራሲውን ምኞቶች አንድ ባንድ እንይ። ደራሲው ከ2000 ዓመት በፊት ከየትኛውም ቋንቋ ይልቅ ለስልጠኛ ቋንቋ የሚቀርቡና ስልጠኛ የሆኑ ጽሑፎች ተገኝተዋል ብሏል። ነጃሺ ከዲር እንዳለው ጽሑፎቹ ተገኙ ብንል የተገኙ ጽሑፎች ከስልጤ ቋንቋ፣ ከወለኔ፣ ከዘይ ቋንቋዎች ጋርም ይቀራረባሉ ማለት ነው። ምክንያቱም ስልጠኛ፣ ወለኔና ዘይ የአንድ ቤተሰብ ቋንቋዎች ስለሆኑ። ሲቀጥል ነጃሺ በስልጠኛ ቋንቋ የተጻፉ ጽሑፎችም ተገኝተዋል ይለናል። ይታያችሁ፣ ከ2000 ዓመት በፊት ነው። እሺ እኛም ተገኙ እንበል። ታዲያ ከ2000 ዓመት በፊት ጽሑፍ ተገኘ ካለን የተገኘው ጽሑፍ ስልጠኛ ነው ወይስ የሐርላ ቋንቋ ነው የሚሆነው? የመሐንዲሱ ኢትዮጵያ በ185ኛው ገጽ እንዲህ ይላል። ስልጤዎች የሐርላ ቀጥተኛ ተወላጅና ታሪካዊ ወራሽ እንደሆኑ ነግሩናል። በመሆኑም የተገኘው ጽሑፍ ስልጠኛ ሳይሆን የሐርላ ቋንቋ ይሆናል ማለት ነው። የሐርላን ቋንቋ ደግሞ አብዛኛው ምሁራን ኦልድ ሐረሪ ብለው እንደሚጠሩት በገጽ 176 ነጃሺ ራሱ በግርጌ ማስታወሻ መስክሯል። ስለዚህ ነጃሺን ለምስክርነት በማቅረብ የተገኘው ጽሑፍ ኦልድ ሐረሪ ይሆናል ማለት ነው። ከዛው ገጽ ሳንወጣ ስለ ኪታብ አልፈራኢድ በግርጌ ማስታወሻ የመሰከረውን ሐሳብ የሚቃረን ሐሳብ አስፍሯል። መጀመሪያ አብዛኛው ምሁራን ብሎ ነበር። አሁን ደግሞ ተመልሶ ኪታብ አልፈራኢድ አንዳንድ ምሁራን በኦልድ ሐረሪ እንደተጻፈ ገልጿል በማለት የራሱን ጽሑፍ በራሱ ጽሑፍ ይቃረናል። ፕሩፍ ባይ ኮንትራዲክሽን።
ምን ይሄ ብቻ ኪታብ አልፈራኢድ በአብዛኛው በስልጠኛ ቋንቋ ተጻፈም ይላል። አክሎም ኪታብ አልፈራኢድ ከ500 በላይ ስንኞችን የያዘ የግጥም ስብስብ ነው በማለት ፕሮፌሰር ጆርጂዮ ባንቲ ሚስኮት ያደርጋል። ኢስት ኤንድ ዌስት የተባለውን የጥናት መድብል ነጃሺ ሲያጣቀስ ፕሮፌሰሩ ያላለውን አለ በማለት በሐሰት ማጣቀሱን ብቻ ሳይሆን የምንረዳው የፕሮፌሰሩን ሐሳብ አለመረዳቱንም ጭምር እንረዳለን። ምክንያቱም ፕሮፌሰሩ ኪታብ አልፈራኢድን ከ500 በላይ ስንኞችን የያዘ የግጥም ስብስብ ነው አላለም። ኪታብ አልፈራኢድ በረጅም ዝርወ ጽሑፍ በወልድ ሐረሪ እንደተጻፈ ዚሐረት ኸሊፋዎች ቀሲዳ ወይም የአራቱ ኸሊፋዎች ቀሲዳ በሚል ስም የሚታወቀው ጽሑፍ ደግሞ ከ500 በላይ ስንኞችን እንደያዘ በመንገር ወልድ ሐረሪና ሞደርን ሐረሪ ልዩነት እንዳላቸው ጠቅሶልናል። ነጃሺ ፕሮፌሰሩን አልተረዳውም። ይህ ሳይንስ ደግሞ ፕሮፌሰሩ ያላለውን አለ ብሎ ይዋሸናል። ነጃሺ ኦልድ ሐረሪና ሞደርን ሐረሪ ልዩነት አላቸው ነው ያለው እንጂ የሐርላ ቋንቋ ኦልድ ሐረሪ መባል የለበትም አላለንም። ከላይ በቀጥታ ኢትዮጵያን ስናጣቀስ ነጃሺ ኪታብ አልፈራኢድ በአብዛኛው በስልጠኛ ቋንቋ ተጽፏል ይለናል። ለዚህ መልስ ነጃሺ ራሱ እንደ ማስረጃ ያቀረበልን ኢስት ኤንድ ዌስትን በቀጥታ እናጣቀስ። While he was in Ethiopia, Enrico Charuli visited the city of Harar many times, where he met several local learned people. Among different manuscripts, he was shown some were copied for him, in some instances in an abridged form. Other ones he instead managed to acquire, such as one that contained a long prose text in Old Harari known as Kitab al-Fara'id. It is followed by a long poem of more than 500 lines known as Ziharat Khalifat Qasida or as Zikri of Sheikh Abdul Malik, and another poem most of whose line begin with Subhanallah, God be praised. The KF was still is quite prominent in the literary tradition of Harar, and local people used to read it on important ceremonies such as those that take place during the nights of the holy month of Ramadan. There is old Harari language is quite different from present day Harari, and the adaptation of the Arabic script to Harari. Harari Ajami now differs in several features from the orthography of the KF, as shown by the present author. በማለት ጆርጂዮ ባንቲ በኢስት ኤንድ ዌስት ፔጅ 255 ላይ ያስፍሩታል። ከላይ እንደምትመለከቱት ፕሮፌሰር ጆርጂዮ ባንቲ ዶክተር ኤንሪኮ ቻሩሊ ኢትዮጵያ በነበረበት ወቅት ሐረር ከተማን ብዙ ጊዜ ጎብኝቶ እዚያም የተለያዩ የሐረር እጅ ጽሑፎችን እንዳየና ካያቸው የሐረር እጅ ጽሑፎች መካከል በጥንታዊ ሐረሪ ቋንቋ የተጻፈው ኪታብ አልፈራኢድን እንዳየ ፕሮፌሰሩ ይነግረናል። ነጃሺ ሆይ ፕሮፌሰሩ ኪታብ አልፈራኢድ በጥንታዊ የሐረሪ ቋንቋ ተጽፏል እያለን ነው። አንተ ኦልድ ሐረሪ መባል የለበትም የምትለዋን ውሸት ከየት ነው ያመጣሃት? በመቀጠልም ፕሮፌሰሩ በሐረር ስነ ጽሑፍ ባህል ኪታብ አልፈራኢድ ጎልቶ የወጣ እንደሆነ ለዶክተሩም የሐረሪ ምሁራን ኪታብ አልፈራኢድን አንብበው ተርጉመው ነግሮት ዶክተሩ እንዳሳተመው ፕሮፌሰር ጆርጂዮ ባንቲ ይነግረናል። አይታቸዋል፣ ፕሮፌሰሩ የሐረሪ ምሁራን ነው ያለው። ታዲያ ነጃሺ ሆይ ኪታብ አልፈራኢድን በአብዛኛው በስልጠኛ ቋንቋ የተጻፈ ነው ስትል ትንሽ መታፍርም እንዴ? በኪታብ አልፈራኢድ ትንሽ ስንኞችን እናንብብ። حرأتك جوهرنا حرأتني ما شازل، أقل جوهرنا قويني ما شازل، دين جوهرنا هسديني ما شازل، سكي أمل جوهرنا حمئني ما شازل، كان جوهرنا طمعني ما شازل። እነኚህ ውድ ምክር አዘለ ባባሎች በኪታብ አልፈራኢድ ተጠቅሰዋል። ትርጉማቸውን በማስፈር ለጊዜው እዚህ ጋር ጽሑፌን እቋጫለሁ። ኪታብ አልፈራኢድ ላይ ያነበብነው ትርጉሙ አራቱን እንቁዎች አራቱ ያጠፏቸው፣ የብልሃትን እንቁ ቁጣ ያጠፋው፣ የጽድቅና እንቁ ምቀኝነት ያጠፋው፣ የሰናይ ምግባር እንቁን የእውቁልኝ ታይታ ያጠፋው፣ የሐፍረትን እንቁ ስግብግብነት ያጠፋው በማለት ዶክተር ኢማጅ ቡሌ እንዳለው ጽሑፉን ይቋጫል። ውድ የሐርላቲው ቤተሰቦች በመጽሐፈ ነጃሺ ኢትዮጵያ የዶክተር ኢማጅ ቡሌ መልስ እንዲያዘጋጅተንላችኋል። ለቻናላችን አዲሶች ሌሎች እንደዚህ አይነት ፕሮግራሞችን ለመከታተል ሰብስክራይብ እንድታረጉ በድጋሚ ያስታወሰን አበቃን። ቆይታችሁን ከኛ ጋር ስላደረጋችሁ ምስጋናችን ከልብ ነው።